السلام عليكم ورحمة الله وبركاته. እንደምን ከረማችሁ እንደምን ሰነበታችሁ አድማጭ ተመልካቾች፣ እኔ ሰላም ነኝ አልሐምዱሊላህ። ዛሬ ኮቻን ወይንም ኮምቦልቻ በተባለው መንገድ ኮቻ ስንላት የተሟላ ስሟ ኮምቦልቻን የምናስቀምጥ ይሆናል። ሀገር ሲያድግ ሀገር ሲለማ በውጭ ለምትኖሩ እህት ወንድሞች እጅግ በጣም የሚሰማን ስሜት ለየት ያለ ይሆናል ብዬ ተስፋ አድርጋለሁ። ምክንያቱም ሀገር ካላደገ ሀገር ካለማ የኛ በሰው ሀገር መሸቀል ጊዜያዊ እንደሆነ ማወቅ አለብን። በተለይ በህገወጥ መልኩ የሄድን ወይንም በህገወጥ ስርዓት የተጓዝ በህገወጥ ሰው ሀገር ላይ የምንኖር መቼ እንደምንገባ ድንገት ነውና ስለማናቅ ወደ ሀገር ስንገባ ምን ያስፈልገናል፣ በምን መልኩ እንሰራ የሚለውን አብረን የምንጫወት ይሆናል። ቅድሚያ ግን ሁላችንም ሰላም ብያለሁኝ። ኮቻን እየቃኘናት አብረን እንቆያለን። ኮምቦልቻ በዚህ መልኩ ሲያዋት እጅግ በጣም ደስ ትላለች። ያው ቢሆንም ግን አንዳንድ ነገሮችን ወደ ሀገር የተመለሱ ሰዎች ወጣ ብሎ ለመናገር የሆነ የሚይዛቸው ነገር አለ። ያ ግን እኔን ጨምሮ ሆኗል። ምክንያቱም አንድ ሰው በሀገር ውስጥ ያለን በውጭ ያሉ እህት ወንድሞችን እጅግ በጣም ለማስረዳት ዝግጁና ተቆርቁሮ ማስረዳትን ጥብቅ የሆነ መረጃን መንገር ይኖርበታል ብዬ አስባለሁ። ነገ ተነገ ወዲያ ብትመጡ በውጭ ላሉ እህት ወንድሞች እንድትገበሩ ትላለሁ። ቅድሚያ የሚሆነው መቼ እንደምንገባ ስለማናቅ ቤት ሊሆን ይችላል፣ ቦታ ጥሩ ቦታ ገዝተን ሊሆን ይችላል። ምንም አንዳንድ ጊዜ አንድ ነገር ላይ መቆለል ጥቅም እንደሌለው ልንረዳ ግድ ይለናል። ሀገር አሸብርቆ ሲያዩት እጅግ በጣም ደስ ይላል። ልማቱ እንቅስቃሴው በጣም አሪፍ ነው። በተለይ አሁን የፀሐይ ወራት ትንሽ ሞቅ ብሎ አየሩ ሞቃታማ ስለሆነ ያው ኮምቦልቻ መቼም መካከለኛ ወይና አደጋ አየር ያላት ሀገር ናት። ቢሆንም ግን አብዛኛውን ጊዜ ታውቃላችሁ ሞቀ ቀዘቀዘ ቀዝቃዛና ሙቁን እንዳናቅ የሚያደርገን ገንዘብ ነው። አንድ ነገር ገዝተን ገንዘባችንን እሱ ላይ ከመቆለል ለእጃችን ወይንም ደግሞ ድንገት ብንገባ ብለን እጃችን ላይ ገንዘብ ያዝ ማድረጉ የተሻለ ነው። አንድ ውብ የሆነ ነገር ላይ ገንዘባችንን መቆለሉ ፋይዳ የለውም። ዛሬ የምንቃኘው ኮምቦልቻን ነው። ጠቆም የማደርጋችሁ ለገንዘባችን መያዝ እንግዲህ ብዙ ሰው ቢናገረውም ሁሉ ጊዜ የኑሮ ውድነት ይፈራረቃል። ብቻም የሚወደድ እንጂ የሚረክስ የለም። ግን ቶሎ ወደ ስራ እንድንገባ የምናደርገው ነገር ቢኖርም ቅድሚያ እዛ ዝግጅት መውሰድና የተወሰነ ገንዘብ ማስቀመጥ ያስፈልጋል። ሀገራችን ገንዘብ ላለው ውብ ነው። ሀገራችን ንብረት ላፈራ ላጠራ ብቻ ሳይሆን ዓላማውን ግብ ላደረገ ዓላማው ላይ የሰራ ሰው ሰላም አላህ ከዛ ቀጥሎ ደግሞ አንዳንድ ጊዜ ማድረግ ያለብን ለህይወታችን ማስተካከል ማይጣት አለብን። ይሄን ለማለት እወዳለሁ። በዚህ መልኩ ናት እንግዲህ ኮምቦልቻ አሸብርቃለች። በጣም ደስ ትላለች። ልጆቻችሁ ልታቋትም ተወጣችሁ ቆያችሁ ትሆናላችሁ። ሀገር ማየት ያስደስታል። ለምሳሌ ወሎ ላይ የተወለዳችሁ ሁሉ ባክን ኢትዮጵያዊ ማንኛውም ቦታ በደቡብ ቢሆን በኦሮሚያ በአማራ ክልል በማንኛውም ሀገር የልማት ሀገር ማየት ደስ ይላል። ኢትዮጵያዊ ናት ሀገር ምትመጣለች አላቃት ነበር። እዚሁ ወሎ ሆነ የወሎ ምድር እንኳን በደንብ አናውቅም። ምክንያቱም አሁን የሰሜን ልጆች ደቡብን በደንብ አናውቀውም፣ የደቡብ ልጆች ደግሞ ሰሜንን በደንብ አናውቀውም። እና ለዛ ነው ይዤላችሁ ቀረብኩት። ኮምቦልቻ ትመስላለች እንዴ እንደምታውቁ ነው። በጣም ደስ ይላል። በጣም ሰፍታለች ኮምቦልቻ በጣም ሰፍታለች። እንግዲህ ኮምቦልቻ ብዙ ማህበረሰብ ይወዳታል። አየር ማረፊያ መሆኗ ብቻ ሳይሆን ለተሳፋሪ ማንኛውም ቦታ ለመሄድ ብቻ ሳይሆን ከተማው አቀማመጡ በጣም እያደገ እየሄደ ያለው አንዳንድ ጊዜ ደቡብ ወይንም ሰሜን ስለሆነ እንዳይመስላችሁ የከተማው አቀማመጥ እኔ እንጃ ብቻ ከየትኛውም አካባቢ በጣም ደስ ይላል። አገነባቡ ግንባታው አረብ ሀገር መስለው በጣም አሪፍ ነው። ማሻአላህ ተባረከ ረህማን። ጭናት ኮምቦልቻ ለማምጣባት ታቁም አድንቋት ያልኩት ልቅ ብያለሁ። በስተመጨረሻ ምላችሁ ነገር ቢኖረኝ
ወደ ሀገር ሰው ሲገባ የሚዘጋጀው እጅ ሲያቋችሁ በጥንቃቄው ገንዘባችሁን ያዙ። አንድ ቤት ላይ ወይም አንድ ቦታ ላይ አትቆዩ። በዚህ ቋንጨው አብዛኛውን ጊዜ አንድ ነገር አማረን ብለው ነገር ዘለቂ የተወሰነ እያችን ላይ በማንስ ያስፈልጋል ያሉ ብዙዎቻችሁ የቀመሳችሁ ታችሁ ሄዳችሁ ኮሌጅ እንደተማራችሁ ወደዚህ እንደተማራችሁ ምክንያቱም መጥቶ ያልሄደ ሰው መጥቶ እንደሄደ ሰው አይማርም እና ይህን ለማለት የወደድኩት ያለውን ውድነት ወይም ደግሞ የሀገሩን ለውጥ መረዳት አንችልም። በይበልጥ ሀገር ላይ መጥቶ የሄደ ሰው ለውጡን በትክክል ይረዳል እላችኋለሁ። እንደምትወዱት አልጠራጠርም። ቀንጨብ እያደረግን እናሳያችኋለን። ሀገሯ አንዳንድ ነገር ኢንሻአላህ ይጠቅማል።